ሰላም ይብላል ፊት ክሽን ቤተሰቦች እንዴት ናችሁ? ሰላም ናቸው? ሁሉ አማን ነው? ወጣ በሉ ምላችሁ ለዚህ ነው። ወጣ ስትሉ እንደዚህ አይነት ጥሩ ቦታዎች አሉ። አውሮፓ፣ አሜሪካ፣ አውስትራሊያ የምትኖሩ ሰዎች ከፈለጋችሁ ዱብ ብላችሁ ከፈለጋችሁ አንዳንድ የስፖርት እቃዎችን ገዝታችሁ እንደዚህ አይነት ገመድ ገዝታችሁ መዝለያ ገመድ እንደዚህ ዱብ ብላችሁ ከዛ የሆድ መስራት ትችላላችሁ። ያው እንደዚህ እንቅስቃሴ ማድረጉ ጥሩ ነው። ልክ በገመድ ዝላይ ወይም ደግሞ በእንትን ትንሽ ወይ 20 ደቂቃ ከሮጣችሁ በኋላ እዚሁ ግዴታ ስፖርት ቤት ሄዳችሁ ስፖርት ወጪ ገንዘብ ማውጣት አይደለም። እዚህ ጋር የፊትነስ እቃዎች በብዛት አሉ። ወደ ጫካ ወጣ ስትሉ ማለት ነው። በየትኛውም አውሮፓ አገር ላይ በየትኛው አሜሪካም ላይ እንዲሁም እንደዚህ አውሮፓ ሀገር ላይ በብዛት አሉ እነዚህ ነገሮች። ወጣ ብላችሁ ትካላችሁ ግዴታ የስፖርት ቤት ወጪ መክፈል የለባችሁ ማለት ነው። ሰውነታችሁን ከማሞቃችሁ በኋላ ወይ 20 ደቂቃ ከሮጣችሁ በኋላ ወይ በገመድ ከዘለላችሁ በኋላ ይሄን የሆድ ትሰራላችሁ ማለት ነው። ያ ይሄኛው የሙሉ ሆድ ስፖርት ነው የሚሰራው። አሁን ለምሳሌ ቀጥታ ወደ ጎን እንደዚህ ስትሉ የጎን ሞባይል የሚባለው ነገር ስላልና እንደዚህ ቀጥታ አድርጋችሁ ስትሰሩ ደግሞ ሙሉ ለሙሉ የፊት ለፊት ሆዳችን ነው የሚያሰራን ከታች እስከ ላይ ድረስ ማለት ነው። እያንዳንዱን እንትን አሁን እንደዚህ ወደ ጎን 15 3 ማለት አንድ አቅጣጫ ስትሉ 15 አንድ አቅጣጫ 15 3 ዙር ትሰራላችሁ ማለት ነው። ቀጥታ ደግሞ እንደዚሁ 15 3 ዙር ትሰራላችሁ ማለት ነው። ቤትም ላይ ሊሆን ይችላል። ውጭ ካልወጣችሁ ቤት ላይ ሶፋ ላይ ቁጭ ብላችሁ ነው ሶፋ ላይ ወንበር ላይ ቁጭ ብላችሁ ወይም ደግሞ ከሶፋ በታች ቁጭ ብላችሁ እግራችሁን እንደዚህ ሸጎጥ ታረጉትና ሶፋው እንዲዝላችሁ ማለት ነው። እንደዚህ አይነት ስፖርቶች አሁን የሙሉ ስፖርት ነው የሙሉ የሆድ ስፖርት ነው የሚያሰራልን። ከዛ ወደ ጎኑ ደግሞ ስናደርግ አሁን ታዩታላችሁ እንደዚህ አሁን ይሄ ቀጥታ የሙሉ ሆድ ፊት ለፊት ከታች ወደ ላይ እስከ ላይ ድረስ ያለው ፊት ነው የሚያሰራን። ይሄን ደግሞ ወደ ጎን ጥፍ ስታደርጉት ይሄ ሞባይል የሚባለው አለ አይደል? ከኢምብርት በታች ከላይ ከኢምብርት በላይ ያሉ የጎን ውፍረቶችን የሚያጠፋልን ስፖርት ነው። ቤትም ላይ ሆናችሁ ወንበር ስር ወይም ደግሞ ከሶፋ ስር እግራችሁ እንደተዘርግታችሁ እንደዚህ አይነት ስፖርቶችን መስራት ትችላላችሁ ማለት ነው። ግን መጀመሪያ ሰውነታችሁን አሁን በሳምንት 4 ወይ 5 3 ስሩ ለ40 ደቂቃ ለ30 ደቂቃ የሚለው ይሄን ነው። በቃ ብዙ ሰዓት አይፈልግም። 20 ደቂቃ ዱብ ማለት መሮጥ ሶምሶማ ማድረግ ወይም ደግሞ ገመድ መዝለል። ከዛ በኋላ ይሄው የራሳችሁን ክብደት የምታነሱበት ማሽን አለ። እዚህ ላይ ቁጭ ስሉና የራሳችሁን ክብደት ነው የምታነሱት እና ይሄ አሁን የትከሻ እና የጀርባ እንትን ነው የሚሰራልን ማለት ትንሽ የእጅ አካባቢ ቢሴፕስ ትንሽ ይሰጠናል ማለት ነው። ይሄ የራሳችሁን ክብደት ነው የምታነሳው። 50 ከሆናችሁ 50 ኪሎ ታነሳላችሁ ራሳችሁ እና 100 ከሆናችሁ ነው 100 ኪሎ ራሳችሁን ክብደት ታነሳላችሁ ማለት ነው። እንደዚህ እያደረጋችሁ ጤናችሁን ምግብ ግን እንዳይረሳ ፕሮቲን እንዳይረሳ ምግባችሁን ጠዋት የመጀመሪያ ምግባችሁን በፕሮቲን ጀምሩ። ከዛ ስፖርታችሁን እዚህ በሳምንት 4 ለ40 ደቂቃ ለ30 ደቂቃ እንደዚህ ስፖርቱን ከሰራችሁ ተክለቋማችሁ በጣም የሚያምር ተክለቋም እንትን ማድረግ መገንባት ትችላላችሁ። ውፍረትን ማጥፋት ትችላላችሁ። ጤናችሁን መጠበቅ ትችላላችሁ። ከልጆቻችሁም ጋር እንደዚህ ወጣችሁ ልጆቻችሁም ይስሩ። በአለም ልጆችን ይዘውታ እንደዚህ ስራ ኢንጆይ ነው በዛው እና ከብዙ ስትሬስ ነው የምንወጣ እንደዚህ እንትን ውስጥ የኑሮ ሲስተም ውስጥ ስንገባ ማለት ነው። ላይፋችን ስንቀይር በእንደዚህ በቆንጆ ነገር ስትሬስ ዲፕሬሽን የሚባል ነገር አይኖርም ማለት ነው። ሰርታችሁ ምክሩት። የምትፈልጉ ነገር ካለ ሌላም መጠየቅ ትችላላችሁ ከቪዲዮ በስተር። ወዳችኋለሁ። መልካም ቀኑን ላችሁ